ሰላም ጤና ይስጥልኝ እንደምን ቆያችሁ? ተረካውን ማድመጥ ሲጀምሩ ላይክ ያድርጉ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ተረካው ሐሰሳችን ከሽፎ እንጂ። ደራሲ አድኃኖም ምትኩ። ጥዑም ጊዜ ላይ ነበር። ወይን እየተጎነጨን እየተሳሳምን ድንገት ሳላቅድ ሳልቀምር ሳላስብበት ከአንደበቴ የውስጤ እውነት አመለጠኝ። ትክ ብዬ ሳያት ፈገግ ብላ እችን የመሰለች ልጅ ጠበስካ አለችኝ ወደ ራሷ እየተመለከተች። በትንሹ ፈገግ አልኩ። ፈገግታዬን እንደ መስማማት ቆጥራ በሚያምር ፈገግታዋ አያየችኝ። እናትህማ መርቀውሃል ስትለኝ ይሄን ነበር የልቤ እውነት ያመለጠኝ። ታውቂያለሽ ግን አንቺ ህልሜ እንዳልሆንሽ የመጣሽበት መንገድ እቅድሽ መርህሽ ከኔ ጋር መቼ ይሄዳል አልኳት። ሽማግሌ ከላኩኝ በኋላ በጋራ ስለምንወልዳቸው ልጆቻችን ስናወራ ከርመን እንዴት እንዲህ ይባላል? ሁሉ እውነት እንዴት ይወራል? የልብ እውነት ሁሉ ይዘረዘራል? ትበሳጫለች ብዬ ነበር፣ ግን ደግሞ የጠበቅኩትን የፊት መለዋወጥ አላየሁም። ረጋ እንዳለች ፊቷ ሳይለወጥ ትክ ብላ አየችኝ። ቅፍፍ የሚል ስሜት ዋጠኝ። ምን አለ አስማተኛ ብሆን እና እንዳልሰማች ማድረግ አለያም እንዳልተናገርኩ መሆን ብችል። ቃላቱን እርግጥ አድርጋ ትክክል፣ ጊዜው አሳዝኖን ነው አብረን የሆነው። አብረን ሆነን በስሱ ሌላ የፍለጋ ሙከራ ስላልተሳካልን የምንጋባው። አንዲት ቀን ሜሴንጀርህን ከፍቻ አይቻለሁ። የምታወራቸውን እንስቶች ቀልብ ለመግዛት የምትሄድባቸውን መንገዶች፣ መሻፈዶች፣ ላጤነኝ ጨዋታዎች፣ ብልግናዎች ተመልክቻለሁ። ሁሉም ከኔ ጋር አንድ አይነት ነበሩ። የማደርገውን ነበር የምታደርገው። ከፍቶኝ ነበር እንዳላኮርፍ፣ እንዳልጨቃጨቅ፣ እንዳልጣላ ካንተ አለመሻል ያሸማቀቀኝ። የብዙ ሰዎች ትዳር እንዲህ እንደሆነ አይቻለሁ። ከገቡ በኋላ በልጆቻቸው ይጽናናሉ። ከቤተሰቦቻቸው ጋር ሚስትና ባላቸውን እየከሰሱ ኑሮን ይገፉታል። ለዛ ነው እንከን የለሽ ትዳር የሚያስሱት ቆመው የሚቀሩት። በቆዩ ቁጥር መለኪያቸውን እየቀየሩ ካጣጣሉት ከተጠየፉት የኑሮ ቀንበር ላይ ራሳቸውን ያገኙታል። ለዛ ነው እንደሚታረድ በግ ሁሉን እያወቅኩ ሽማግሌ ስትልክ ቀለበት ስታጠልቅልኝ የልቤን እውነት አፍኜ የምከተል። ሲዘበራረቅብኝ ይታወቀኛል። ግራ ገባኝ። የህይወት አጋርን በዚህ ደረጃ አለማወቅ ምን ይባላል? እቺ ልጅ ነገሮች በዚህ ደረጃ ይገባታል ብዬ አላሰብኩም። ሴት ልጅ ትታለልልሃለች እንጂ አታታለላትም። እኔ እንዲህ እንደሚሰማኝ እንጂ እሷ እንደዚህ እንደሚሰማት አላውቅም ነበር። ለምን ታዲያ አብረን እንሆናለን ሁለታችንም እንዲህ ከተሰማን? እኔ እንጃ። ምናልባት እድሜያችን አሳዝኖን፣ ምናልባትም በዙሪያችን ያለው ውትወታ፣ ምናልባት ዘራችንን ለመተካት ካለን ፍላጎት፣ ምናልባት መላመዳችን እንዳንለያይ አግቶን ይሆን? ምናልባት አንዳችን ለአንዳችን ካለን ውስጣዊ ስሜት ይሆን? ምናልባት በዙሪያችን ካሉት ሰዎች የበለጠ ስለምንዋደድ፣ ምናልባት በስሱ ሌላ ሰው ለማግኘት ያሰስነው ሐሳሳ ስላልተሳካ። ሰው የልቡን ሁሉ አለማውጣቱ ይሆን ቁርኝታችንን ያላሳደፈው? ባላጋራችንን አለማወቅ ጠቀሜታ ይኖረው ይሆን? አንድ ዕውቀት ምቾት አይሰጥም፣ ዕውቀት ትካዜን ታበዛለች እንዲል መጽሐፍ። አንዳንድ ውይይቶች ሽንቁር ያበጃሉ። የጀመርኩትን ወይኔን በአንድ ትንፋሽ
ወደ ጉሮሮዬ አንቆረቆርኩት። እንደዚህ አይነት ሎጂክ ተዘባዝቦ ግንኙነት ትዳር መመስረት ይቻል ይሆን? እንዳለችው ፍርሃት ነው፣ እጦት ነው፣ መላመድ ነው። ምንድን ይሆን በትክክል ያጋመደን? ምን አስቸኮለን? ምን አሸበረን? ይህን እውነታ ከተዘራዘሩ በኋላ እንዴት ጎጆ ይቀለሳል? ልጅ ሳይመጣ ንብረት ሳናፈራ ኑሮ ሳይነጠን የግንኙነታችንን ማዕዘን መገምገም እንዳለብን የገባኝ። አሁን የምጎዳት ነገ ከምሰብራት አይበልጥም። ዛሬ የሚሰማኝ ህመም ነገ ከሚጋረጥብኝ መከራ አይበልጥም። ማሬዋ ሰው ውድ ፍጡር ነው። ችኮላችን፣ ብልጣብልጥነታችን፣ በራሳችን ማስተዋል ላይ መንጠልጠላችን የኛ የራሳችን የሆኑት ሰዎች ጋር እንድንሸዋወድ ያደርገናል። ጊዜ እንውሰድ። ተነጣጥለን ዙሪያችንን መንገዳችንን እንመርምር። ብልግናችንን ይቅር እንበለው። የቆምንባቸውን ስፍራዎች እንቃኛቸው። ከፈጸምናቸው ጥፋቶች ጋር እንፋጠጥ፣ እናርማቸው፣ እናበጃጃቸው። ብቸኝነት አባብቶን፣ አቻ ግፊት ወትውቶን፣ መላመድ አሳስሮን፣ የቤተሰብ ግፊት ገፈታትሮን ኑሮ አይመሰረትም። የሁሉም ጓዳ እንዲህ ነው ተብሎ አዲስ ጎጆ አይበጅም። ሁሉም ሄዷል ተብሎ እንኳን በስህተት መንገድ በትክክለኛ መንገድ መሄድ ተገቢ አይደለም። ከመጣንበት መንገድ የምንሄድበት ሩቅ ነው። ራሳችንን ከእርስ በርሳችን ነጣጥለን እናጢ ነው። የአስተውሎት መንገድ ደግሞ አሜን ካልነው ባሻገር ያለውን እውነታ መጋፈጥን ይጨምራል። ያኔ የውስጣችን እውነት ፍንትው ብሎ ይታየናል፣ ለውሳኔም ይረዳናል። ስህተታችንን ለማረም ከፍርሃት ጋር መጋፈጥ የመጀመሪያው እርምጃ ነው። ከዚህ ሁሉ መንገድ በኋላ መመለስ እንዳስፈራት ታስታውቃለች። እኔም የወጠንኩትን የለመድኩትን የወሰንኩትን ዳግም ለመመርመርና ለመከለስ ሳስብ ደስ የማይል የሚቀረዝዝ ስሜት ሲወረኝ የተሰማኝ ነው።